የሚያስጨንቅ ነው በእናትህ እኔ ትንፋሽ እያጠረኝ ነው ሴዶ ወይኔ ዛሬ በጣም የሚከብድ ቀን ነው ዛሬ ውዶቼ ላይክ ያደርጋችሁ ላይክ ያድርጉ እስኪ 12000 ገብተናል 15000 አስገቡ ላይክ 26837 ሰው አለ እዚህ 15000 አስገቡ ላይክ አድርጉና ሴቶ ገባ ETFC2 ወይኔ ወደ ዛሬ እኔ በጣም ተንፈራጠር ይልካል ሳሬም ፈርኒቸር ስፖንሰር በማድረግ እዚያው ጥቶልናል ኪንግ ኢዝ ሂር ቨርሰስ ጆኒ ጂጂትሱ የኢቲኤፍሲ ታይትል ቤልት ማን ነው የሚያሸንፈው? Ladies and gentlemen, it's time. እሱ እንዴት ነው የገጠሙለት? መከላከያ Make some noise. በጣም ከባድ ነው። ቅድም እንዳየናቸው ጆኒ መቼም ሴቶን ስትራይክ እንዲያደርግ ሊፈቅድለት አይገባ። ሴቶ ደግሞ መቼም ጆኒን ቴክዳውን እንዲያደርገው ሊፈቅድለት አይገባ። ሴቶ ስትራይክ ካደረገው የጆኒ መጨረሻ ነው። ጆኒ ደግሞ ቴክዳውን ካደረገው የሴቶ መጨረሻ ነው። ጆኒ እና ሴዶ በአሁን ሰዓት አይን ላይን ተፋጠው እየተያዩ ነው ያለው። ጆኒ ፈገግታ እያሳየው ነው ያለው። በመጨረሻም ሁላችንም ስንጠብቀው የነበረው ፋይት ደርሷል። ዳኛውን ህጉን እየገለጸላቸው ነው። ከሰከንዶች በኋላ የኢቲኤፍሲ 02 ሜን ኢቨንት ሴዶና ጆኒ ክሎዝ ተች አድርገዋል። ፋይቱ ሊጀመር ነው። በሩ ተቆለፈ። ሊጀምር ነው። ፋይቱ ሊጀምር ነው። ማን ሩጦ የሚጠቀም ይመስላችኋል? ፋይቱ ጀምሯል። ፋይቱ ጀምሯል። ሴዶና ጆኒ ወይኔ አነሳችሁ፣ ፈረጠችው። ጆኒ ማውንት ላይ ሆኖ ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ። ወይኔ ጉዴ! ሴዶ ጀርባውን ሰጠው። እንግዲህ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ አቲክ ወደ አርባ ያለቀ በመጀመሪያው ዙር ሊያልቅ ነው። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ ያዘችው እቺ ሰው የቆለፈችው ለማድረግ እየሄደ ይገኛል ማለት ነው። አርማር ቆለፈችው፣ እጁን ቆለፈችው። አርማር ሊሰብረው ነው። እጅህ ምት አንተ። ኧረ ተሰበረ። ጠንካራ ነው። አረ ወደ አርማር እየሄደ ነው። ኪሞራ አረ ታባርግ እንዳይሞት ይሄ ልጅ በእናትህ። ሴዶ እስካሁን ድረስ ታፓ ለማድረጉ በጣም እልከኛ ሆኖ ይጎዳል። በእናትህ ልጅ ሎክድ የሆነ ኪሞራን የሞከረው ምን አይነት ቆለፈችው። እጁን ሰበረችው። እንግዲህ ጆኒ ከላይ ሆኖ አንተ በጣም ጠንካራ ነው። ይሄ
አንተን የቀጨው እጁን ብዬ ነበር የሚገርመው ከላይ ነው ሴዶ አሪፍ ዲፌንድ እያደረገ ነው እስካሁን ድረስ ስትሬንግዝ አድርጓል እንግዲህ ኧረ በጣም ጎበዝ ነው እንደዚህ ከታገለ እስካሁን ድረስ እኔ እጁን ሰበረው ብዬ ነበር አንተ ሞክሮም አግኝቶ ምድሉም እኔ በጣም ተጨናው አገኘችው እጁን ኧረ ገለበጣት ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው ፓንች እያደረገ ነው ኤልቦ እያደረገ ነው እንደምንም ብሎ እንደምንም ብሎ ወደ ጎን ዞሮ መነሳት አለበት አሁንም ድጋሚ እጁን አታክ እያደረገው ነው እጁን ለመስበር ነው እንግዲህ እንዳይሰብሩ በእናትህ እጁን ተሰበረ አይደል ሰበረችው እጁን ጆኒ በመጀመሪያው ዙር አሸንፏል እንግዲህ ምንም እድል አልሰጠውም ለሴዶ ወዲያውኑ እጁን ተሰበረ ብዬ ተሰኩ ያንተ ሰብሚሽን እንግዲህ እንዴ በጣም በኪሞራ ሰብሚሽን ጆኒ ያሸነፈ ጆኒ እዚህ ጋር ይኸውልህ